ያልሞከርነው ክፋት ምን አለ እዚህ ሀገር? እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም እዚህ ሀገር ሞክረናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚህች ሀገር ያልሞከርነው ነገር የለም። ዝርፊያ እንኳ ቢሆን ሰው ካለው ላይ ይሰርቃል የተወሰነ። እኛ አገሪቱ ያላትን ሰርቀናል። ዝርፊያ ነው፣ ቶርቸር ነው፣ መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን ነው። የትኛውን ነው ያልሞከርነው? በነገራችን ላይ እነዚህን ሁሉ ብንደምራቸው እንደ ፖለቲካ አስተሳሰብ ቢሆን ኑሮ ኢትዮጵያ መጥፋት የነበረባት አሁን አልነበረም። እዚህ ብዙ ምሁራን አላችሁ። በደንብ ታሪኩን ብናጠነው ሩዋንዳውያን በዘር ተጨፋጭፎ 800,000 ሰው በገጀራ ያለቀው በአንድ ሬዲዮ ፕሮግራም ነው። የሚገርማችሁ ያን ሬዲዮ ፕሮግራም የተዘራውን ዘር ብታስቡት ኢትዮጵያ ውስጥ ከተዘራው ዘር በጣም ትንሽ ነው። የኛ ይከፋል ግን አለን እንዳገር። ሶማሌ መንግስት አልባ ሆነ የተበታተነችበትን ኬዝ ብትወስዱ እኛማ ከዛ አልፈን ይደናል። ሶሪያ በርስ በርስ ጦርነት የገባችበትን መነሻውን ኬዝ ብትወስዱ ኢትዮጵያ ውስጥ ከሆነ ያ ጉዳይ ከሆነ ዘመን አልፎታል። ምንድነው ታዲያ አሁን አንድ ላይ ያኖረን? የኔ እምነት ቅድም ወንድሜ የተናገረው ሳይንሳዊ ፖለቲካዊ አውትሉክ ቢሆን አሁን የምነግራችሁ ደግሞ the other outlook ስፒሪቹዋሊ እንየው ነው። በዚህች ሀገር እስካሁን ድረስ ክፋትን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና የምንጨርሳቸው። ትንንሽ ዋና ዋናዎቹን አድርገናል። አይ ቲንክ አሁን እንግዲህ ዋና ዋና የሚባል ምንድነው? ጅምላ መቃብር አለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የሀገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከርነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ፣ እንደ ሰው ከእንግዲህ በኋላ የሚቀረን በጎ ስራ ብቻ ነው።